ዩቲዩብ ይከፍላል ወይስ አይከፍልም እያላችሁ የምትጎዛገቡ ሰዎች ድብና አድርጎ ነው የሚከፍል። እንደምታዩቸው እነዚህን ሰዎችና ሌሎችን በሶሻል ብለድ በተባለው ዌብሳይት እያንዳንዱ ዩቲዩበር ምን ያህል እንደሚከፈለው በግልጽ ነው ማሳያችሁ። እናንተ አብራችሁኝ እስከ መጨረሻው ድረስ ከሄዳችሁ እናያለን ማለት ነው። እዚህ በኋላ ዩቲዩበር እንደምትሆኑ እርግጠኛ ነኝ፣ አልሳሳትም። እንደምትመለከቱት ወደ ጉግል ገብተን ሶሻል ብለድ ሰርች አድርገን አናሊቲካል ሜድ ኢዚ በሚል እያንዳንዱን ዳይሊ ስታቲስቲክስ ወይም ደግሞ ሙሉ በሙሉ ወራዊ አመታዊ ገቢያቸውን በቀላሉ ማግኘት የምንችልበት ምን ያህል ሰብስክራይበር እንደምትመለከቱት በአምስት ፕላትፎርም በዩቲዩብ ወይም ደግሞ ቲክቶክ፣ ትዊች፣ ፌስቡክ፣ ኢንስታግራም አሁን ማሳያችሁ በዩቲዩብ ፕላትፎርም እንዳጠቃላይ 91 ሚሊዮን ክሬተሮች እንዳሉ ያሳየናል እና ምን ያክል እንደሚከፈላቸው አሳያችኋለሁ። እንደምትመለከቱት በአለማችን ከፍተኛ ያለው ካሉት ተወዳዳሪ የሆነ ኪምብሮ የተባለ ዩቲዩበር በቀላሉ ምን ያክል እንደሚሰራ በቀላሉ እንዴት እንደሚያገኝ ገቢያቸውን በቀላሉ እንደሚያገኙ በቀን በወርሃዊ እንደሚጨምርላቸው ሰብስክራይበር ምን ያህል ሰብስክራይበር አለው ቪውስ እንዲሁም ደግሞ በቀላሉ የሚያገኝበትን አናላይሲስ ስታቲስቲክሱን ሳምንታዊን የሚያገኝበትን ወይም አንዴ ከፍ አንዴ ዝቅ ሲል ምን ያክል በሜይ 12 ጀምሮ ለምሳሌ 1 ሚሊዮን ሰብስክራይበር በላይ በቀላሉ የሚያገኘት የሚችልበትን ያሳየናል ማለት ነው። ስለዚህ አሁን የሪል ኤስቲሜትድ ኤርኒንግ የሚለውን 10 ሚሊዮን እና በላይ ማግኘት የሚችልበት ሳብስክራይበሮቹ 106 ሚሊዮን 798 ወይም ደግሞ 79 ቢሊዮን ቪው እንዳለው ያሳየናል ማለት ነው። ስለዚህ እኛ እንደ ኢትዮ ፎረም ሌሎችም ያሉ ቶፕ የሆኑ ክሬተሮችን እና ለምሳሌ እኛ ዶንኪ ቲዩብን ብናይ ያ ማለት እሸቱ መለሰን ምን ያክል ሰብስክራይበር 2.9 ሚሊዮን ሰብስክራይበር አለው። ቪዲዮ ከ1900 በላይ አለው። 566 ሚሊዮን በላይ ቪው አለው። ቪዲዮ ክሬት ዴት ነው 2017 ነው። ስለዚህ ራንኮቹን አሉ። ቢ ግሬድ አለው። ስታቲስቲክሱ የሚያሳየው ምን ያክል ከዓለም ጋር ኮሜዲ ራንኮ 444ኛ ኔላ 30,000 ሰብስክራይበር በአንድ ወር በ30 ቀን ውስጥ አግኝቷል። ከ6.6 ሚሊዮን በላይ ቪው አግኝቷል። ከ24,000 እስከ 382,000 ዶላር በወር እንዴት እንደሚያገኝ እያያችሁት ነው ማለት ነው። ስለዚህ እኛም ማድረግ ያለብንን ነገር ትኩረት ሰጥተን ልንሰራ የሚገቡንን ነገሮች ከዛ አሁኑ ጀምረን ለምን ቁጭ ብለን የሰው ቪዲዮ ብቻ ማየት እንችላለን? እንማርበት። ስለዚህ እንደምታዩት ዳይሊ አንድ ቪዲዮ ወይም ደግሞ ብዙዎቹ ቪዲዮ አንዱ ቪዲዮ ብቻ ብዙ ገቢ እንደሚያስገኝላቸው ያሳየናል ማለት ነው እዚህ ላይ በቀላሉ። ስለዚህ መጠቀም መቻል ያለብንን ነገር ልንጠቀምበት መቻል አለብን ማለት ነው። ከ3 ሚሊዮን ሰብስክራይበር እየተንደረደረ ነው ለመሄድ እንደሚያሳየን አናላይቲኩ ፕሮጀክት ቪው ደግሞ እንደገና ወደ 600 ሚሊዮን ከፍ እንዲል እያደረገ ነው ማለት ነው። ሰብስክራይበሩን ወደ 3 ሚሊዮን እያስጠጋ ነው። 2 በላይ 9 ሚሊዮን ተከታይ ያለው ማለት ነው እሸቱ። ስለዚህ በዶንኪ ዩቲዩብ ብዙ ህፃናት የሚቀርብበት ማለት ነው ቪዲዮ። ስለዚህ እኛም ደግሞ ማድረግ ያለብን ነገር በቀላሉ ትምህርት ሊሆነን ይችላል ማለት ነው። ስለዚህ ይህንን ማድረግ ከቻል ነገ ለውጥ ላይ እንሆን እንችላለን ማለት ነው። ስለዚህ እንደሚያሳየን አሁን ካለበት አንስቶ ቪዲዮ ከ9 አመት ያክል ቆይቷል ክሬትድ ከተደረገ ማለት ነው። ሙሉ በሙሉ ስታቲስቲክስና አናላይቲኩ የፈጀበትን አንድ ቪዲዮ 2 ቪዲዮ 3 ቪዲዮ ምን ያክል እንዳይቀስ እያለ ፕሮሰስ ያሳየናል ማለት ነው። ስለዚህ እኛም ቀስ ብለን መጠቀም መቻል ያለብንን ነገር ማወቅ መቻል አለብን ማለት ነው ካሁኑ ጀምረን ማለት ነው። ስለዚህ ሰይፉን እንየው ደግሞ ሰይፉ ኦኒቤስ ብናይ ደግሞ 2 ሚሊዮን ሰብስክራይበር አለው። እንዲሁ ደግሞ ቪዲዮ ክሬት የተደረገው በ2013 ኦክቶበር 23 ነው። ቪዲዮ ከ3000 ቪዲዮ አለ። ከእሸቱ ጋር ሲነጻጸር ከዶንኪ ቲዩብ ሞር በቅርብ የተጀመረና ከፍ ያለ ነው፣ በፍጥነት እያደገ ያለ ነው። ስለዚህ እነዚህ ሰዎች በቀላሉ እኛ እየተመለከትናቸው እኛ ግን ስራ ሳንማር ከነሱ ቁጭ ብለን ስክሮል እያደረግን የምንስቀመጥ ሰዎች አሉ። ለምሳሌ እነ ዩቲዩበር የሚባሉትን የምንያቸው ዩቲዩበር የሚባለው ልጅ በጣም ከፍተኛና የኦንላይን ዩቲዩበር ማስተር ክላስ እየሰጠ ያለ ነው። ከሱ ጋር ብትማሩ ለምሳሌ ሙሉ በሙሉ ትምህርታዊ ነገሮችን ስለ ዩቲዩብ ካከፋፈት ጀምሮ ሩሎችን በቀላሉ ማወቅ የምትችሉበትን አጋጣሚ
ያሳየናል ማለት ነው። ስለዚህ ዩቲዩበር እንደምትመለከቱት በ30 ቀን ውስጥ ላይ ምን ያክል ዶላር ከ$66 እስከ ሺዎቹ ያሳያል። ኑሮ በዘዴን ደግሞ እንይ። ኑሮ በዘዴ የሚባለው ከፍተኛ የሆኑ ቪዎቹ ያላቸውን ቪዲዮ የሚለቅልን ነው ማለት ነው። ኑሮ በዘዴ ሰዎች እዚህ ላይ ይሄን አናላይቲክ የሚያሳየን ምንድነው ማለት ነው? እኛም ነገ ምን አይነት ቪዲዮ ብንሰራ ይታይልናል ማለት ነው። ስለዚህ አናላይቲካችን በዚህ መንገድ ይሰራልናል ማለት ነው። እኛ ማድረግ ያለብንን ነገር በ1000 ሰብስክራይበር እና 4000 ዎች ካወር ከጀምሮ ማግኘት የምንችለውን ነገር መስራት መቻል አለብን ማለት ነው። ስለዚህ ካሁኑ ጀምረን ማድረግ ያለብንን ነገር ዩቲዩብ ቀጥታ 100% እየከፈለ ነው እንጠቀምበት። ስለዚህ እኛ ጊዜያችንን በአግባቡ በመጠቀም 90% የሚሆን ነው ሰዎች ጊዜያችንን ዝም ብለን ባልሆነ ቦታ ላይ ነው የምናሳልፈው። የሰው ቲክቶክ ስክሮል ከማድረግ መግባቱ ችግር የለውም። እኔ ግን የምንፈልገውን ነገሮች ብቻ ገብተን መውጣት አለብን። ስትሪክት ማድረግ አለብን ራሳችንን። ጥሩ የሆነ ስክሪፕት በኤአይ አዘጋጅተን ወይም ደግሞ በዩቲዩብ ስክሪፕት ራይተር ቮይስ ኦቨር አድርገን ሰርተን እንዲሁ ይሄን ቮይስ ኦቨር ደግሞ 11 ላፕስ ቲቲ ስመከር ናቹራል ሪደርስ የሚባሉ ኤአይዎች በአውቶሜሽን አውቶማቲካሊ ሊሰሩልን የሚችሉ ናቸው ማለት ነው። ስለዚህ ቪዲዮውን ኤዲት እንዴት እናደርገዋለን የሚለው ደግሞ ለምሳሌ ሞር ቪው ያለውን ነገር ተከፋፍለን እኛ 3-4 ሰው ብንሆን እንኳን ቲም ፈጥረን ቪዲዮ ኤዲተር ቮይስ ኦቨር አድርጎ አይዲያ ጀነሬት የሚያደርጉ ሰዎችን በቀላሉ ግሩፕ ሰርተን ማድረግ ያለብንን ነገር ማድረግ ያስፈልገናል ማለት። ስለዚህ ቶፒክ ሴሌክት ካደረግን በኋላ ወይም ደግሞ ኒች መርጠን ከኮፒራይት ነፃ የሆነ ቪዲዮ ከመውሰድ እንችላለን። ከኮፒራይት ነፃ እንዴት ይሆናል የሚለውን ነገር ከእያንዳንዱ ቪዲዮ ሪከርድ አድርገንም እንኳን ከ1 እስከ 5 ሰከንድ ያልበለጠ ቪዲዮ ሪከርድ እያደረግን መውሰድ እንችላለን ማለት ነው። ስለዚህ ጊዜያችንን በአግባቡ እየተጠቀምን መስራት መቻል አለብን። ሰው ምን ይለኛል ወይም ደግሞ መፍራት የሚባለውን ነገር ከኛ ጋር ማስወገድ አለብን። ቪዲዮ ኮንሲስተንትሊ መስራት አለብን። ቪዲዮውን ስንሰራ ኒሽ ወይም ደግሞ ቶፒክ ሴሌክት አድርገን ምን ያክል ሰዎች ቪዲዮውን የትኛው ቪዲዮ ነው የሚወዱት ብለን ዩቲዩብ ላይ ሰርች በቻት ጂፒቲ መጠየቅ እንችላለን። ከዛ በኋላ ኢነርጂ አድርገን ላውድሊ ስፒኪንግ በማድረግ ሎው ፐርፎርማንስ የሆነ ኮንተንቶችን ራሱ ዩቲዩብ መክፈል ጀምሯል። አሁን አክሴፕት አድርጓል። ኳሊቲውን ኮንተንቶችን ብቻ አይደለም ብቻኛ የሚጠበቅን ኮንሲስተንትሊ ፖስት ማድረግ አለብን። ሪላያቢሊቲ ወይም ደግሞ ታማኝነታችን ለተመልካቾቻችን በግልጽ ማሳየት መቻል አለብን ማለት ነው። ስለዚህ በቀላሉ መስራት የምንችለውን ነገር አንዳንድ ሀገሮች አሁን እኛ ሀገር ኢትዮጵያ ውስጥ አሁን ሞር እየተሻሉም እየመጥተዋል። ዩቲዩብ መጠቀም እና ደግሞ የመከፈሉ ከፍተኛ ሆኗል። አሁን ለምሳሌ በአለማችን እንደ ዩናይትድ ስቴትስ፣ ኢንዲያን ብትገቡ በቃ አብዛኞቻችን ቱቶሪያሎች የሚሰጡት ዩናይትድ ስቴትስ እና በኢንዲያም ሌሎችም ሀገሮች ሞር የተሻሉ ናቸው ማለት ነው። ስለዚህ እኛም ይህን በቀላሉ መጠቀም መቻል አለብን ማለት ነው። ዩቲዩባችንን ስንሰራ ምን ማድረግ መቻል አለብን የሚለውን ነገር በቀላሉ ግን ህጎችን ልንገራችሁ። በዚሁ ላይ እንደ ዩቲዩበር ወይም ደግሞ እንደ ቢጊነር መሆን ካለብን ቪዲዮአችን አብዛኞቻችን ሎንግ ቢሆን ይመረጣል። 8 ደቂቃና ከዛ በላይ ቢሆን ይመረጣል። ቪዲዮአችን ደግሞ ከኮፒራይት ነፃ መሆን አለበት። ምክንያቱም ቴክ ፍሮም አናዘር ቪዲዮ ከሌላ ቪዲዮ ብናመጣውም እንኳን ከኮፒራይት ነፃ እንዲሆንልን 5 ሰከንድ ያልበለጠ መውሰድ መቻል አለብን ማለት ነው። ስለዚህ ኮፒራይት ፍሪ እንዲሆንልን በቃ ክሬቲቭ ኮመን የሆኑ ቪዲዮዎችን ፊልተር አድርገን መጠቀም መቻል አለብን። ስለዚህ እንዲሁ ደግሞ ቪዲዮአችን ሞር ደግሞ ያምራል ብለን ማድረግ ያለብን ነገር ካለ ኢንትሮአችን ከ5 ሰከንድ እስከ 10 ሰከንድ በቃ ስለ ምንሰራው ቪዲዮ ወይም ደግሞ ኒች የመረጥነውን ስለዛ የሚያወራልን ወይም ደግሞ የሚያሳይልን ኢንትሮ ብንጠቀም በጣም አሪፍ ነው። ፌመስ የሆኑ ዩቲዩበሮች ላይ ብዙ ጊዜ ኮሜንት አለመስጠት ሲባል ሰብስክራይብ አድርጉ ወይም ሰብቱሳብ የሚባሉትን ነገሮች ስካም አድርጎ ዩቲዩብ ስለሚወስዳቸው አውቶማቲካሊ ኦዲዮ ሪቴንሽናችን እንዲቀንስ ያደርጋል ማለት ነው። ስለዚህ ቪዚቢሊቲያችን ከፍተኛ እንዲሆን ቪዲዮን በምንለቅበት ጊዜ ፐብሊክ ወይም ፕራይቬት ማድረግ የለብንም። አንሊስት አድርገን ምክንያቱም አንሊስት ከሆነ ስለዚህ ይህ ቪዲዮ አንሊስት መሆኑ ኮፒራይት ብሎ ቢጽፈውም እንኳን አንሊስትር ላይ ኮፒራይታችን ቪዲዮ እንደገና ኤዲት አድርገን መልቀቅ እንድንችል አንሊስት አድርጉት። ከዛ በኋላ ወደ ፐብሊኮች አወር እንዲቀይርልን ማድረግ መቻል አለብን። አይዲያ ደግሞ ኮፒ ማድረግ አለብን ከሌሎች ፍሮም ኤአይ ወይም ቻት ጂፒቲ በመጠቀም ማለት ነው። ስለዚህ
የቻት ጂፒቲ እናም ደግሞ ሌሎች ትምህርቶችን በጣም ሞር ቪው ተደርጎበታል ተብሎ የሚታሰበው ቪዲዮ በቀላሉ መውሰድ እንችላለን ማለት ነው። ስለዚህ ኤአይ ወይም ቻት ጂፒቲ መጠየቅ እንችላለን ማለት ነው። ስለዚህ ኮንቲኒየስሊ ቪዲዮ ኮንሲስተንትሊ በመጠቀም ዛሬን እና ለነገ በጣም የተሻለ ለውጥ እንድናመጣ ዩቲዩበር ከዛሬ በኋላ ሁላችንም እንደምንማር እርግጠኛ ነኝ። ተጠቀሙበት። ስለዚህ ከዛሬ ጀምሮ ዩቲዩበር እንደምትሆኑና ተከፋይ እንደምትሆኑ በሶሻል ብለድ በተባለ አናላይቲክስ ወይም ደግሞ ስታቲስቲክሱን ዩቲዩበር ምን ያክል አለማችን ላይ ዩቲዩበር እንደሆኑ ያሉትን ወይም ደግሞ ምን ያህል ድክል እንደሚከፈላቸው በቀላሉ አሳይቻችኋለሁ እና ጥሩ የሆነ አይዲያ ጀነሬት አድርጋችሁ ወይም ደግሞ ኒች መርጣችሁ ዩቲዩብ ከዛሬ ጀምራችሁ የዩቲዩብን ኮሚኒቲ ጋይድላይንን በማይጥስ መልኩ ብትሰሩ አሪፍ ነው። አንዳንድ ጊዜ ላይቭ ላይ ስትቀርጹ ጊዜ ኮፒራይት እየተባለ ቪዲዮአችን ደግሞ እይታው እንዲቀንስ የምናገኘው ገቢያችን ሁሉ ከሞኔታይዜሽን ተነስቶ እንደገና በጣም እንቸገርበታለን። ቪዲዮአችን አልታያለ ከሞኔታይዜሽን ታገደ የምንለው ላይቭ ስንገባ ጫጫታ ወይም ደግሞ ተጨማሪ ሙዚቃዎች በእኛ ከምንናገረው ውጭ ከገቡ ስካም ነው። ይሄን ስካም ነው ኮፒራይት አድርጎ ኮፒራይት ነው ብሎ ስለዚህ ቪዲዮአችን እስከ መዘጋት ዋርኒንግ ወይም ደግሞ ስትራይክ ሊላክብን ስለሚችል ማድረግ ቪዲዮ በቃ ዩቲዩብ ከመክፈታችሁ በፊት ማድረግ የሚጠበቅባችሁን ህግ ማድረግ አለባችሁ። ስለዚህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ከዛሬ ጀምራችሁ ሁላችንም ዩቲዩበር እንደምንሆን ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሌሎች ተጨማሪ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። ታንክስ ሶ ማች